ሃይ ዩቲዩብ እንዴት ናችሁ? ደህና ናችሁ ወይ? ትዝ ካላችሁ የዛሬ አመት ደብዳቤ ጽፈን ነበር። ቲክቶክ ላይ ያሳይቻችሁ አብረን ነበር የጻፍነው። ላስት ይር ጃንዋሪ 1 ኒው ይር ላይ 2025 ላይ ኔክስት ይር መከፍተው ደብዳቤ ለራሴ ብዬ ጽፌ አስቀምጬ ነበር። አልፏል። ሳልከፍተው ረስቼው መሀል ላይ እንዴ ደብዳቤ ብዬ ነው የመጣሁት እና ዛሬ አብረን እንከፍተዋለን። ምን ነበር ድሮ የምወደው፣ ምን ነበር ይሄን አመት እንዲሆንልኝ ፈልጌ የነበረው ነገር ግን የቱ ሆነ የቱ አልሆነም። ከዛ ደግሞ ላስት ይር ኤክሳይት የሚያደርገኝ ነገር አሁን ኤክሳይት ያደርገኛል ወይ፣ ላስት ይር የሚያስጠላኝ ነገር አሁን ደስ ይለኛል ወይ፣ አይ ዶንት ኖ፣ ምንም አይዲያው የለንም። ስለዚህ ይሄን ደብዳቤ አብረን እንከፍተዋለን ማለት ነው። ታሽጓሉ፣ ላሽጌ ነበር፣ አሁን እንከፍተዋለን። አይደለም ከፊትና ከኋላ ነው። ትልቅ ወረቀት አይደለም፣ ነገር ግን እስኪያነበውና እንመለሳለን። የፊተኛው ፔጅ ፐርሰናል ነገር ነው። ይሄን ተውት፣ ችግር የለም፣ አይጠቅምም፣ ዝም ብሎ ነው እና የኋላው ፔጅ ግን ምን ይላል? ኔክስት ይር ባይ ዲስ ታይም ምን ማድረግ ፈልጋለሁ፣ እንደዚህ ቦታ መድረስ ፈልጋለሁ፣ ብዙ ነገር ነው የሚለው እና እሱን አብረን እያነበብን አንራቭል እናደርገዋለን ማለት ነው። የመጀመሪያው ምን ይላል? I want to say that I've traveled to an international country by myself። ኢንተርናሽናል ካንትሪ ምን አደረኩለት እኮ ነው፣ ደረሰ አልደረሰ ሳይሆን ምን አደረኩ እኔ ውጭ ሀገር ለመሄድ አንድ አፕላይ አድርጌያለሁ። አልዋሽም፣ 1 ወይ 2 ሬኮሜንዴሽን አጽፌያለሁ፣ ግን ዲክላይን ያደረጉኝ በሊደርሺፕ ፕሮግራም አፕላይ አድርጌ ነበር፣ ዲክላይን አድርገውኛል። ስለዚህ ይሄን ኤክስ እናደርገዋለን። ኦኬ፣ አልተሳካም። ኤንድ ኢትስ ኦኬ ቢካዝ አፍ ትራይድ። ባልሞክር ኖሮ በጣም ወረኛ ምናምን እላለሁ ማለት አይቀርም፣ ገና ብዙ ነገር ነው ያለው ወደታች። ግን ይሄን አትሊስት ስለሞከርኩኝ ኢትስ ኦኬ፣ በቃ ችግር የለም። ወደ ሙቭ እናደርገዋለን ወደ ቀጣይ አመት ማለት ነው። ሁለተኛው I have been so consistent with my social medias that they have gone so big። ውሸት 100% ውሸት ማለት እኔ ጠዋት ተነስቼ ቲክቶክ መቅረጽ አለብኝ እላለሁ፣ ግን ራሴን ቁጭ አድርጌ የቀረጽኩበት ቀን ትዝ አይለኝ። ማለት እቀርጻለሁ እኮ ግን በጣም ሰነፍ፣ በጣም አልሆን ሰው። ለዚህ አሁን ግን I think this chapter will be different you guys፣ እናስብበታለን ስለሱ። ግን ይሄ ጨራሽ ምንም ስላልሞከርኩኝ አልተሳካም ብዬ ሁላ አላዝንም፣ ምክንያቱም ምንም አላረኩኝም። I want a consistent once in 2 weeks YouTube video። once in 2 weeks YouTube video። once in 2 weeks YouTube video ማለት በሁለት ሳምንት አንድ ዩቲዩብ እየሰራው ለሁለት ወር እኮ ሰርቼላችኋለሁ ኮንሲስተንት ሆኜ። ከዛ በኋላ ግን ተውኩት 4 ወር አልሰራው ችግር። ኤኒሁ ይህም አልሆነም፣ በጣም ውሸት። I want an interesting TikTok like the ones I see there, and also obviously very consistent on this one too, because if I really used it like I was supposed to I would have been a millionaire by now። ሚሊዮኔር አይደለም 1000 አይደለም ጋይስ፣ ውሸት ነው ይሄ ሁላ ማለት ወሬ without actions። አሁን at this point እያየሁት ሁላ እያዘንኩ አይደለም፣ እያየሁት መበሳጨት ማለት ማውራት ነው አክሽንስ፣ መጻፍ ነው አክሽንስ። ይሄ ምንም እንኳን ሚሊዮኔር ይቅርና ምንም። ዋናው የኔ ፖይንት ማስታወቂያ መስራቱ እንትን ማለቱ ምናምን ሳይሆን አትሊስት በቃ ቲክቶክ ኢትስ ቢን 5 years እርግጠኛ አይደለሁም፣ ግን 12 ከማትሪክ በኋላ 4 ዓመት በቃ ማትሪክ ስጨርስ ነው ቲክቶክ የጀመርኩት። 12 ማለት ነው። አዛ ሆቢ ነበር ያኔ። ከዛ ግን ትሩ ታይም በቃ ፋን ቤዝም አገኘውን። ከዛ ደግሞ ኢንጆይ ማድረግ ጀመርኩ። ከዛ ግን ክላስ ሲጀመር በቃ ከበደኝ አልኩ። እንዴት አድርጌ ነው ከክላሱ ጋር ባላንስ ማድረገው? ከዛ ደግሞ ባላንስ ማድረግ ፈልጋለሁ ብዬ ደግሞ ማሳየት ፈልጋለሁ ላለሁ፣ ግን ለራሴ ፕሩፍ ሳላረግ አይ ካንት ፕሩፍ ቱ አዘር ፒፕል ዩ ኖ። አንደርስታንድ የምታደርጉት ከሆነ እንደምትረዱኝ ተስፋ አደርጋለሁ። ለራሳችሁ ነው አንድ ነገር ለራሳችሁ አምናችሁበት ማለት ራሳችሁን አሳምናችሁ ነው ሌላ ሰው ማሳመን የምትችሉት። እና እኔ አይ ቲንክ ማይ ፕሮብለም ምን ነበረ? በቃ ባላንስ ታደርገዋለች፣ እንትን ትላለች፣ ትምህርቷም አለ፣ ከዛ ኢንተርንሺፕ አለ፣ ከዛ ሶሻል ሚዲያ አለ፣ ከዛ ፍሬንች አለ፣ ከዛ ብዙ ነገር ብቻ ሁሉም ጋር አለች እና ዋው ምናምን ዩ ኖ ኦዲየንስ። ራሴን ሳላሳምነው እንዴት ነው ሰው እንደዚህ ያምንብኛል ብዬ ማስበው? ይሄ በጣም የሚያሳፍር ነገር ነው ጋይስ። በራሴ እያፈርኩ ዛሬ ሪፍሌክት እያደረኩ ስለሆነ ነው። እና እናንተም የሆነ ነገር ስታስቡ ለሰው የሚለው አስተሳሰብ ቀርቶ ለራሳችሁ መሆን አለበት የሚለውን ከዚህ ላይ መረዳት ብንችል ጥሩ ነው ብዬ አስባለሁ። አትሊስት 5 new posts and 10k on Instagram። እኔ ኢንስታግራሜ ድሊት አድርጌ የምቆይበት ሰዓት እኮ ይበልጣል ከኢንስቶል አድርጌው ከምጠቀምበት እና 10,000 ፎሎወር ደርሻለሁ ኦን ኢንስታግራም ይላል። በጣም ይሄ ማርያም this is so disappointing።
እና ኢንስታግራም እስኪ እርግጠኛ አይደለሁም፣ ግን በዚህ አጋጣሚ ኢንስታግራም ላይ ፖስት እንዳደርግላችሁ የምትፈልጉ ከሆነ ኦፍኮርስ የሆነ ፖስት ፎቶ ምናምን ሳይሆን ግን ዴይሊ ፕሮግረስ ቼክ በቃ ቀን ውስጥ ይሄን አደረግኩ ወይ ያገኘሁትን ነገር በስቶሪ ሚሆን በፖስትም ቢሆን ከኦዲየንሴ ጋር ኢንተራክት ማድረግ ትፈልጋላችሁ ወይ? የምትፈልጉ ከሆነ ኮመንት ላይ ያሳውቁኝ። ኢንስታግራሜንም እዚህ ጋር አስቀምጥላችኋለሁ። ገብታችሁ በደንብ ፎሎ አድርጉኝ። ከዛ በኋላ ኢፍታት ሳይን ጀምራለሁ ኢንስታግራምም ላይ። ግን ለቀጣይ ዓመት ኢንስታግራም ጎሉ ይሁን አይሁን እናንተ ኮመንት ላይ ያሳውቁኝ። ከዛ የሚያስፈልጋችሁ ነገር ከሆነ በደንብ የምትጠቀሙ ከሆነ ኢንስታግራማችሁን ብዙዎቻችሁ ሜቢ ልጀምር እችላለሁ። I want to be responsible for all the actions I've taken or the things that have happened to me። ይሄ I'm responsible የሆነ ነገር ሲፈጠር ይኸው አሁን ራሱ እያነበብኩት ወይኔ እንትን ባደርግ ኑሮ አላልኩም። I'm responsible ስላልሰራው አልተፈጠረም። እሰይ በቃ እሰይ ለራሴ እሰይ ማለት የምችል ሰው ነኝ። ለዚህ ተሳክቷል ራይት ማለት ምንም ነገር ውስጥ ብትገቡ ወይ እናንተ የምትችሉትን ያህል ስላልሞከራችሁ ነው ወይ ፈጣሪ ስላልፈቀደ ነው ብዙ ነገር ማይሆነው። እና ይሄ ነገር I'm responsible for every action that I take። የሆነ ነገር ባደርግ ይሄ ነገር በቃ አልሞከርኩም አልተሳካም በቃ እሰይ። አሁንም ምን ማለት አለባችሁ እሰይ ካልሆነ እና ይሄን ራይት አንድ የተሳካ ነገር እስካሁን ከስድስት I want to be so good at my makeup and self care routine። ሜካፕ እንደምታውቁት የለኝም፣ ገዝቼም አላውቅም፣ ኤክስፔንሲቭ ነው። ይመጣልኛል እኮ ሜካፕ የሆነ ኢቨንት ሲኖሩ አንዳንዴ ወይ ሰርግ ወይ ዝግጅት ወይ ኢቨንት ወይ ዩ ኖ ብቻ ከጓደኞቻችሁ ጋር ስትወጡ ምን ስትሉ ሜካፕ ኖሯችሁ በቃ ዋንስ ኢን አ ዋይል ቢኖር አይከፋም። እና በቃ I want to be so good at my ሜካፕ ፈልጋለሁ፣ ሰልፍ ኬር ይሄ ስኪን ኬር ሩቲን ምናምን። ደህና ነው እኮ ፊቴ ምንም ሆኖ አይደለም ምንም ሆኖ ሳይሆን ጀስት አዛ ሆቢ ባቆ ደስ ይለኛል ብዬ ነበር አልኩ። ከዛ ጓደኛዬ ከውጭ መጣች ክረምት አስሬ እንደዚህ ስልባት የሜካፕ እቃ በቦርሳ ሙሉ ይዛ መጣች አለ። አሁንም ግን እታች ሄዶ ለማምጣት ሰንፍ ያለው ወይ መጨረሻ ላይ ያመጣላችኋለሁ። ከዛ መጣ አይደል ሜካፑ ስንት ጊዜ ሆኖ ከመጣ 6 ወር አልፎታል። አይ ቲንክ 6 ወር አልፎታል። እንደዚህ አውጥቼ ለመለማመድ ዩቲዩብ ቪዲዮ ከፍቼ ለመለማመዱላ አላሰብኩም። በጣም ዲስፕሊን። ስለዚህ ይሄ አትሊስት ከኔ የሚጠበቀውንም አላረኩም። ጓደኛዬ ግን ከሷ የሚጠበቀውን አድርጋ ነበር። ይሄ ምንድነው ስንፍና። እስካሁን ያሉት በሙሉ ያልተሳኩት በምንድነው በስንፍና። this is very disappointing። ዝም በሉት። I want to wear the way I picture myself in my head። ይሄ ደግሞ የፒንትረስት ላይ በጣም ይመጡልኛል አውትፊቶች እና በቃ አያቸዋለሁ። ቆይ እስኪ ሪክሬት አደርገዋለሁ ወይም እስኪ ቆይ ቲክቶክ ላይ ሜቢ ቲክቶክ ላይ ኢትስ ማይ ላስት ሴሚስተር as you guys know 5th year second semester ልጀምር ነው አሁን። ይህ ቪዲዮ ፖስት ሲደረግ probably 5th year second semester ግማሽ ላይ ሊሆን ይችላል። ምክንያቱም 10 ቪዲዮ ከሌለኝ ፖስት ማድረግ አልጀምርም ብያለሁ። ወይ ቶሎ ቀርጽና ቶሎ ልጀምር እችላለሁ። ነገር ግን ቲክቶክ ላይ ሜቢ የሰከንድ ሴሚስተር አውትፊቶች ብዬ አይ ማይት as an idea ግን አላረገውም። አይ ነው ማታረጉትን ነገር ደግሞ ፕሮሚስ አታርጉ። የተማርኩት አንድ ነገር ቢኖር እንደኔ እሞክራለሁ እኮ ፕሮሚስ ማድረገውን ነገር ለማድረግ ሞክራለሁ። ግን በቃ ስራ የሆነብኝ ገና ሳስበው ይሄን ላደርግ ነው በስማማን አንቀልቅሉኝ አውሪ ያለኝ እያስባለኝ ነው ምሰራውን ማድረገውና ጋይስ ማታረጉትን ነገር ፕሮሚስ አታርጉ። በቃ ምንም ችግር የለም ፕሮሚስ አለ ማድረግ ትናረጋለሁ እንትንላለሁ። የኢንስታግራም ግን እውነት ከፈለጋችሁ ለሚኖ አው ቢ ቬሪ አክቲቭ ኦን ኢንስታግራም። ግን ቲክቶክ ላይ ፍቼክ ምናምን አይ ዶንት ኖ አም ናት ሹር አባውት ዛት። ግን አሁንም ሳስበው ከስንት አንዴ ኢትስ ናይስ። ግን በየቀኑ እኔ ጠዋት ተነስቼ ምናምን አም ናት ዛት ፐርሰን። እንደዛ ይሄን እንተወንዶ አይ ዋንት ቱ ሃቭ ሎትስ ኦፍ ባግስ ኤንድ አክሰሰሪዝ። ይሄ አለኝ አይ ቲንክ። ግን ምንም የሚደረግለት ነገር ስራ የሚጠይቅ ነገር አልነበረም። ከዚህም ከዛም ብሎ መጣ ይሄ። አይ ዋንት ማይ ሄር ቱ ቢ ሜድ ኦልዌይስ። አሪፍ ነኝ፣ ፀጉሬን አሪፍ ነኝ ማለት ድሮ ብታቁኝ ፀጉሬ በቁጥጥር ሰራዋለሁ፣ ተፈተዋለሁ፣ ተሰባብሯል፣ ተንጨባሯል፣ ወይ አያምር ወይ ፕሮቴክቲቭ አይደለ ወይ ምንም አይደለም። ኤቭሪዴይ እንደዛ ነው። እና ስናፕቻት ገብቼ ባየው ቁጥር ብዙ ጊዜ በጣም ዲስአፖይንትድ ነበር መሆነው። ግን አሁን ኢትስ ናይስ። በቃ ግቢ ቢከለክሉንም ወይ ሌላ ትዊስት ትሰራለሁ ወይ በዊክ ከተሰራው ደግሞ እንደዚህ አስይዤው ጠቅልየው እንዳይታይ አድርጌ ምናምን ገባለው እንጂ እንደዛ ከሆነ ፀጉሬ ቆይቷል። ይሄ ኢትስ ናይስ ነው። I have a true vision board and sticked up in my room። ይሄ በትልቁ እስካሁን ካሉት ውስጥ ራይት አድርጌ ብባል this is the first thing I would take እና ክፍል ያሳያቸዋለሁ፣ ቀርጽላቸዋለሁ። this is my vision board። ከዚህ ውስጥ ብዙዎቹ they're on their way። ግን iPhone 14 Pro Max ቲክ ተደርጋለ። ሌሎችም ነገር በቅርብ ቲክ የሚደረጉ ነገሮች አሉ። ነገር ግን this is my vision board። ይህም በጣም አንድ በራሴ የኮራሁበት ነገር። also make one YouTube on this one when you're making it። I did YouTube ሰርቻለሁ። by the way ያላያችሁት ሰዎች ካላችሁ ከላይ ሊንኩን አደርግላችኋለሁ። vision board እንዴት እንደሰራው ለምን እንደሚጠቅም በሙሉ እያወራው ቪዲዮ ሰርቻለሁ። I want you tell me what የሚያስብሉ decisions ብዙ አይገባም ግን I want you to tell me what የሆነ ብቻ ራስሽን ሰርፕራይዝ የሚያስደርጉ ዲሲዥኑን አርገሻል in your life ይላል። ምን አላስታውስ እንደዛ አድርጌያለሁ ይሄን አመት እኔ I don't remember guys I do not remember ግን ምንም አላረኩም። በቃ ይሄን አመት ሪስኮስ I don't know አሉ actually ግን እንደዚህ ወይኔ እንትን ተፈጥሮ በጣም በራሴ ኮርቻለሁ የምልባቸው ነገሮች ብዙ ያሉ አይመስለኝም።
ስለዚህ ይሄንን also hopefully I have a group of friends. I have a girly group of friends. I do በጣም ቆንጆ ጎበዝ ምኮራባቸው ታይፕ ኦፍ ፍሬንድስ አሉኝ። በካምፕስም ኢን ካምፕስ የተዋወቅኳቸውም ፍሬንድስ ከሃይ ስኩልም ጀምሮ እስካሁን አብረውኝ ያሉ ማይ ቤስት ፍሬንድ ከሃይ ስኩል ጀምሮ ያሉት አሁንም አሉ። ከካምፓስ ደግሞ በጣም በቃ ኦ ማይ ጋድ የሚያስብሉ ጓደኞች አሉኝ። ስለዚህ ይሄም ራይት ነው። I have a very good group of friends. Last but not least, always stay connected with God and ማርያምዬ take things lightly, have control of yourself and have fun. I have done that. ግን ችግሩ ምንድን ነው? እኔ የምጸልየው አንድ ነገር ሲከብደኝ ብቻ ነው። ፈተና ይሄን ኮርስ ወይኔ ፈጣሪ በሰላም አሳልፈኝ ስል ወይ ደግሞ ወይኔ ምንድን ነው የተፈጠረው በቃ ከዚህ ነገር ብቻ በሰላም ልጨርስ ልውጣ ስል ነው እንጂ እኔ በየቀኑ አልጸለይኩም። ግን በጣም እሞክራለሁ፣ አትሊስት እሞክር ነበር and I had fun. በጣም it was a great experience. I had fun ማለት ፈተናው እንዳጨናነቀንም ሆኖ ተጨናንቄ አልጨረስኩም። ከጓደኞቼ ጋር ጥሩ ጊዜ በደንብ አሳልፈናል። have control of yourself. I think I do በብዙ ነገሮች ላይ I have control of myself እና ሌተር ይሄ ነው ብላችኋለሁ። ፈርስት ፔጁ ደግሞ ዋናው ፖይንት ብዙ ፖይንት የለውም ግን ምንድን ነው የሚለው በዚህም በዛም ብሎ እድሜያችን መሄዱ አይቀርም። አሁን እኔ ይሄን ሌተር ስጽፍና ያን ቲክቶክ ስሰራ አስታውሳለሁ። 1 ዓመት ሆነ ወይ አይዶን ነው ማለት 1 ዓመት ሆነ ጭራሽ አላስታውስም። ግን ሰዓት በዚህ ብትሉት ባትሉትም ብትሰሩበትም ባትሰሩበትም መሄዱ አይቀርም። ብታወሩበትም ምን ብትሉበትም ብቻ የሆነ ያልፋል ሰዓት እና ይሄን ስጽፈው ምን ነበር ፊር ኦፍ ሚሲንግ አውት ነበር ማለት ፎርዝ ይር ደረስኩኝ። ኢን ማይ ካምፐስ ዩኒቨርሲቲ ገባው እና በዚህ ዓመት ውስጥ ማድረግ የምፈልጋቸውን ነገር በሙሉ አረግኩኝ ወይ ሰዓት ሄደብኝ። ፊር ኦፍ ሚሲንግ አውት ማለት የሆነ ነገር ሳታረጉት እድሜያችሁ ያለፈባችሁ ሲመስላችሁ ኢዝ ፊር ኦፍ ሚሲንግ አውት እና በቃ ወይኔ ካምፐስ 4ኛ ዓመት ደረስኩ የሁላ አቺቭ ማድረግ ፈልጋለሁ ብዬ ምንም አቺቭ ሳላረግ የሁላ ሰራለሁ ብዬ ምንም ሳልሰራ ምናምን ብዙ ነገር አለው እና ፖይንቱ ምንድነው ግን የዚህ ቪዲዮ ሰዓት መሄዱ አይቀርም። በዚህም በዛ ሰዓት በጣም ነው የሚሄደው እና ምን መሰላችሁ ማድረግ የምትፈልጉትን ነገር start doing what you have to do now። እኔ ላይ ያየሁት ትልቅ ችግር ምንድነው አንድ ነገር ፐርፌክት ካልሆነ በቃ አልሰራም። ፐርፌክት ካልሆነ ስላችሁ አሁን ለምሳሌ ቲክቶክ ቪዲዮ እንዳልሰራ የሚይዘኝ ነገር እኔ ብዬ ባስብ በቃ ዘ ፐርፌክት ባክግራውንድ ፈልጋለሁ። ከዛ ደግሞ በቃ ሁሌ ቁጭ ብዬ እያወራሁ እንዲሆን አልፈልግም። ኤቭሪዴይ ትንሽ ቪዲዮ ቀርጽና እነዛ አስተሪክ ቲክቶክ ቪዲዮዎች አሉ አይደለ? ቮይስ ኦቨር ትቀርጻላችሁ ከታች በሰብታይትል ነው ሲሆን ነገር ስትሰሩ ምናምን የተቀረጸ ነው ከብዙ ጊዜ ተሰብስቦ ምናምን በቃ እንደሱ አይነት ካልሆነ በቃ አልሰራም እላለሁ። የት ደረሱ? 12ኛ ክፍል ማትሪክስ ጨርስ በ3 ወር ውስጥ 50,000 ፎሎወር ነበር። ምክንያቱም አይ ዋዝ ኮንሲስተንት። ግዴታ ፐርፌክት መሆን አለበት አልልም ነበር። በቃ የመጣልኝን ነገር እናገራለሁ። መናገር አለብኝ ብዬ ማስበውን አወራለሁ። እዛው ኤዲት አደርጋለሁ፣ እዛው ፖስት አደርጋለሁ። ከዛ ክላስ ገባሁ፣ ፍሬሽማን ገባሁ። አሁን እኮ ስንት ላይ ነኝ? 65 ፎሎወር አይ ቲንክ 65,000 ፎሎወር። አልሰራውም 4 ዓመት አልሰራውም። ግን ፈልገሽ ትተሹ ነው ወይ ብትሉኝ አይደለም፣ ፈልገዋለሁ እኮ በጣም ቲክቶክ መስራት። የሆነ ማታስተኛ አንዳንዴ ጠዋት ስነሳ ምናምን ወይኔ ፌቨን ቲክቶክ እኮ ሳትሰሪ ቆይ በቃ ትጀምሪያለሽ እላለሁ። ከዛ በሞቲቬሽን እነሳሳና አንድ ቪዲዮ ሰራና 2 ወር የለውም። አያችሁ ሞቲቬሽን ኢዝ ቬሪ ባድ። የተማርኩት አንድ ነገር ሞቲቬሽን ሳይሆን እናንተን የሚያስኬዳችሁ ነገር መሆን ያለበት ኢትስ ዩር ቪዥን፣ ኢትስ ዩር ፐርፐዝ፣ ኢትስ ዩር ብዙ ነገር ብቻ ውስጣችሁ የሚሰማችሁ ነገር ነው እንጂ በሞቲቬሽን የትም አይደረስም። ምን ድሮ በቃ ለሞቲቬሽን ነበር። አሁን አይ አም ኖት that person። አንድ የምኮራበት ነገር ሞቲቬሽን የትም አያደርስም። ኢትስ ዲሲፕሊን that keeps you going እና ዲሲፕሊን አለኝ ብዬ ለማውራት ይከብደኛል ኦፍ ኮርስ። ግን በቃ ሁሉ ነገር ፐርፌክት እስኪሆን አትጠብቁ። ወይ ደግሞ ሁሌ ሞቲቬትድ ሆናለሁ ሁሌ አንድ ነገር ማድረግ እፈልጋለሁ ብላችሁም አታስቡ። you will not do that. you will not። እውነት በእኔ ተማሩ። ይኸው 5 ዓመት ከ12ኛ ክፍል እስከ 5ኛ ዓመት ድረስ ሰው እንዴት በ3 ወር 50,000 ፎሎወር አግኝቶ በ4 ዓመት 10,000 ፎሎወር ማግኘት ማይችልም? እና እኔ አመል ሊቪንግ ፕሩፍ ሞቲቬሽን እንደማይሰራ አመል ሊቪንግ ፕሩፍ። የሚሰራው ነገር ኢትስ ቴኪንግ አክሽን። የሚሰራው ነገር እናንተ ከምትፈልጉት ነገር ጋር ኮኔክትድ ሆናችሁ ለዛ ነገር ሎክ ኢን ማድረግ፣ ለዛ ነገር ዲስፓይት ኤኒቲንግ መስራት እና መጨናነቅ የሚባል ነገር በቃ ተው። እውነት እናንተ ማድረግ ያለባችሁን ነገር አድርጉ እንጂ ስለተጨነቃችሁ የሚመጣ ነገር የለም። the art of letting go የሚባል ነገር አለ። ስለሱ ሌላ ቪዲዮ ላይ ሰራላችኋለሁ። ግን አንድ ነገር ካልሆነ ብላችሁ በተጨናነቃችሁ ቁጥር ማለት ነው የመሆን እድሉን ትቀንሱት መጨረሻ ላይ ነው የሚደርሰው እና በቃ just do what you have to do። ብዙ አታስቡት፣ ብዙ አትጨናነቁበት። በቃ ብዙ ፕላን አታርጉት። በቃ ጠዋት ከ2 እስከ 3 ቪዲዮ በቀርጽ ከ3 እስከ 4 ባነብ ከ5 እስከ 6 ጂም ቤድ ከ7 እስከ 8 ምሳ ብበላ it does not work like that። ከኔ ተማሩ እሱን እና በቃ just let go, do what you have to do። አትጨናነቁ፣ ጸልዩ። በቃ እንደዘዴ ከሆነ ለእናንተ ነው፣ ካልሆነ አይደለም። እና በጭንቀት ብዙ የሚመጣ ነገር የለም ልላችሁ ነው። that was the point of our letter። እና ለቀጣይ ዓመት ደግሞ እስኪ ጽፋለሁ ወደ በኋላ እና የዛሬ ዓመት ደግሞ እሱ ላይ ሪፍሌክት እናደርጋለን። በዚህ ዓመት የተማርኳቸው ነገሮች እነዚህ ናቸው። I'll see you ቀጣይ ቪዲዮአችን ላይ። Thank you for watching።